ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ ወይ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እግዚአብሔር አምላክ ሰላም ከሁላችን ጋር ይሁንና እንግዲህ ዛሬም በአንድ ቪዲዮና በአንድ ሐሳብ ተመልሰናል ማለት ነው። ሰላም በያቸው ባለቤቴ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ ብለናል። እንግዲህ ዛሬ የምናነሳው ርዕስ ምንድነው? የሩቅ ለሩቅ ፍቅርና የአምልኮት ህይወት ምን ይመስላል? እኛስ እንዴት ጀመርነው? እንዴት ተሳሳለፍነው የሚለውን ትንሽ የጭብጥ ነገር ትይዙበት ዘንድ ያሰብናትን ትንሽ ሐሳብ እናጋራቸዋለን ማለት ነው። ያው ርዕሱ በጣም ሰፊ ነው፣ ግን ለዛሬ ዝም ብለን መንገዳችንን እያወራንበትም ስለመጣን ለምን ትንሽዬ ነገር አንላቸውም ብለን ያሰብነውና በዚህ ርዕስ እንግዲህ ትንሽ እንነጋገራለን። አብራችሁን ቆዩ። ወደ ሐሳቡ ልሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት ሲል እግዚአብሔር ተከፈት። እሺ እንግዲህ ውድ ቤተሰቦቼ እንደምታውቁት አብዛኛው ሰው እንግዲህ የሩቅ ለሩቅ ፍቅር አይሳካም፣ በጣም ከባድ ነው፣ እንዴት ሆናችሁ እንደዚህ አይነት ነገር ውስጥ የምትገቡት? በነገራችን ላይ ከነጭራሹም አትገቡም የሚሉም አሉ እንደዚህ አይነት ነገር ውስጥ እና ግን በዚህ ነገር ላይ ያላችሁ ወይም ደግሞ በዚህ ነገር ያሳለፋችሁ ሰዎች እንዴት ነው ይሄ ነገር የምታዩት? ሰው ምክር ሲሰጣችሁ ወይም ደግሞ እንደዚህ አይነት ነገር አታርጉ፣ እንደዚህ ነገር ውስጥ አትግቡ፣ የማይሆን ነገር የማይታመን ሰው ነው የምታገኙት፣ ወይም ደግሞ ብቻ ጥሩ ነገር አይወራም ስለ ሩቅ ለሩቅ ፍቅር ማለት ነውና እኛ ደግሞ እኔና ባለቤቴ ያሳለፍነው ነገር የሩቅ ለሩቅ ፍቅር ነው እና ከአምልኮት ህይወት ጋር ማለት ነው አንድ ላይ ተደረጎ ስለሆነ እንዴት ተሳካልን ወይም ደግሞ በምን አይነት ሁኔታ አለፍን የሚለውን ነገር እንግዲህ እናገራለን ማለት ነውና በመጀመሪያ ምን አለ መሰላችሁ የሩቅ ለሩቅ ፍቅርም ሆነ አጠገብ ለአጠገብ መጀመሪያ እግዚአብሔር ያስፈልገዋል እና የእግዚአብሔር ፍቃድም ያስፈልገዋል በመጀመሪያ ማለት ነውና እና ወደ ቤተሰቦቼ መጀመሪያ ምን አለ መሰላችሁ አንድ ሰው ለዲስታንስ ፍቅር ወይም ደግሞ ለሆነ ነገር ራሱን ሲያዘጋጅ ለነዚህ ነገር ህይወት ለትዳርም ህይወት ሊሆን ይችላል ለፍቅረኝነት ህይወት ራሱን ሲያዘጋጅ መጀመሪያ ራሱን ሬዲ ማድረግ አለበት። ራሱን ዝግጁ ማድረግ ያለበት በምንድነው? በቃ አምላኩን መማጸን ማለት ነው። በቃ እኔ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔ ከዚህ በኋላ የምፈልገው ህይወት ነው። ከዚህ በኋላ በቃ በአንተ የተቀደሰ በአንተ የተመራ ህይወት እባክህን ስጠኝ፣ ባርክልኝ ብሎ መጀመሪያ ያ ሰው ራሱን ሬዲ ያደርጋል ማለት ነው። ከዛ በኋላ ምን ማድረግ ይችላል? አጠገቡ ያለችም ሴት ካለች ከዚህ በኋላ የሚሞክርም ከሆነ እንግዲህ ከእግዚአብሔር ጋር አብሮ ማስኬድ ይችላል ማለት ነው። በመጸለይ በመስገድ አብሮ መንፈሳዊ ተግዳሮቶችን አብሮ በማድረግ ነገሮችን ማስተካከል ይችላል ማለት ነው። እና ውድ ቤተሰቦቼ አንድ ሰው ለፍቅር ህይወት ወይም ደግሞ ለትዳር ህይወት የሚያስበው ነገር ካለ ይሄንን ነገር መጀመሪያ ምን ማድረግ መቻል አለበት? ራሱን ዝግጁ ወይም ደግሞ ሬዲ ማድረግ አለበት ማለት ነው። ራሱን ሬዲ የሚያደርገው እንዴት ነው? አምላኩን መጀመሪያ መጠየቅ። በቃ እኔ ከዚህ በኋላ የምፈልገው ህይወት ነው። ከዚህ በኋላ የሰራሁት ኃጢአት ወይም ደግሞ ያለሁበት ውጥንቅጥ ህይወት ይበቃኛል። አምላኬ እባክህን አንተ ሰብስበኝ፣ ለኔ የሚሆነኝን አንተ ስጠኝ ብሎ አንድ ሰው በጸሎት ሲጠይቅና ያን ጊዜ በቃ ራሱን ሲያዘጋጅ እግዚአብሔር አምላክም እንግዲህ ይረዳዋል ማለት ነው፣ ያግዘዋልና ከዚህ ብላችሁ ጀመራችሁ ማለት ነው። አብራችሁ ያላችሁ ሰው በእናንተ ሐሳብ ላይ ካለ ማለት እናንተ መሄድ በምፈልጉበት መንገድ ለምሳሌ በቃ መንፈሳዊ ህይወት ግድ ይላል። በነገራችን ላይ በሪሌሽንሺፕ ላይ መንፈሳዊ ህይወት ግድ ይላልና በእንደዚህ አይነት ህይወት አብራችሁ ሊጓዝ ያሰበ ሰው ወይም ደግሞ ፍቃደኛ የሆነ ሰው ካለ ካጠገባችሁ ግንኙነታችሁን ምንድነው የሚሆነው? በመንፈሳዊ ይሆናል ማለት ነው። እና ይሄ የመታመን ወይም ደግሞ ይሄ ያለመታመን ሁኔታው ብዙም ያሳስባችሁ ማለት ነው። ምክንያቱም በእግዚአብሔር እምነታችሁን ጥላችሁ ወይም ደግሞ በቃ ለእግዚአብሔር ሁሉ ነገር ሰጣችሁ እየጸለያችሁ አብራችሁ መንፈሳዊ ተግዳሮችን አብራችሁ እያደረጋችሁ ይህን ህይወት የምትገፉት ከሆነ ዲስታንስም ላይ ሆናችሁም አንድ ላይ ሆናችሁም እግዚአብሔር አምላክ በእናንተ ላይ በእኛ ላይ ይሰራል ማለት ነው። እና ይሄ ነገር አይሳካም አይሆንም የሚሉት ሰዎች ከነጭራሹ እግዚአብሔርን በሐሳባቸው ስለማያካትቱት ስለማያስገቡት እንጂ እግዚአብሔርን ተማምኖ እግዚአብሔርን ያስገባ ሰው በምንም ተአምር እንደዚህ አይነት ሐሳብ ሊኖረው አይችልም ማለት ነው። እና አይደለም ዲስታንስ የትኛውም ፍቅር አይነት ይሳካል ማለት ነው። እግዚአብሔር ከፈቀደ ወይም ደግሞ በእግዚአብሔር መንገድ አብሮ ከተሄደ ማለት ነው።
ስለዚህ መጀመሪያ ምንድነው የእግዚአብሔር ፍቃድ አብሮ መጠየቅ። ከዛ በኋላ የዛን አብሯችሁ ያለውን ሰው በጸሎት በደንብ ማሰብ አለባችሁ። ልቦናው እንዳይቀየር በቃ በእግዚአብሔር ሐሳብ አብሯችሁ እንዲሄድ ያንን ሰው በደንብ በጸሎት ማሰብ አለባችሁ ማለት ነው። እና እስኪ የምትይው ነገር ካለ ጨምሪበት። ነው በጣም ትክክል ነው። እግዚአብሔር ካልተጨመረበት ትንሽ ከበድ ይላል ሎንግ ዲስታንስ እና እግዚአብሔር መጀመሪያ ያስገቡት እኛ ለማርያም ነበር ያለን ሪሌሽንሺፕ አሳልፈን ሰተን የነበረው እና ጸሎትም ስናደርግ ነበረ ዛኔ እዚህ ሆነን እና ውዳሴ ማርያም ነበር የተቀባበልን የምንጸልየው እና እሷ በጣም ረድታናለች። ለዚህም ደረጃ ያደረሰችን እሷ ናትና ያላችሁን ትዳርም ሆነ መልካም ነገር አሳልፋችሁ ለምትወዱት መልአክም ሆነ ለእግዚአብሔር አሳልፋችሁ ስጡት። በቃ ያንተ ነው አንተ ስራበት ብላችሁ አሳልፋችሁ ስትሰጡት ሰይጣን ያለው ጉልበት ይቀንሳል ማለት ነው እዛ ነገር ላይ። ስለዚህ እቺን ተጠቀሙት። እና ውድ ቤተሰቦቼ እንግዲህ ባለቤት እንደተነገረቻችሁ ነው ለምትወዱት መልአክ ለምትወዱት ቅዱስ አሳልፋችሁ መስጠት ነው ማለት ነውና በሚገጥማችሁን ፈተና የሚገጥማችሁን ችግር በእግዚአብሔር ኃይል መውጣት ይችላል ማለት ነውና የዲስታንስ ፍቅር በጣም ነው የሚሆነው የሚሳካው። እኔ ማርያምን እንምላችሁ አንዳንድ ጊዜ እንደውም የሆነ ዲስታንስ ላይ ያለ ሰው በጣም ጥንካሬው አብሮ ካለ ሰው የሚበልጥ ይመስለኛል። ምክንያቱም በጣም ብዙ ነገር ነው የሚቋቋመው። ናፍቆት ይቋቋማል። ጸብ ራሱ ኩርፊያ ቢፈጠር አስቡት። በጣም አይን ላይ የተያዩ ምንድነው ማባበል ላይ ይችላል። አስቡት እንግዲህና በጣም ኮሚኒኬሽን በጣም ወሳኝነት ነው የሚሆነውና አስቡት እንጃ ይሄ ተለያይቶ አንድ የሆነ ሰው በቃ ሲገናኝ ያችን ዋጋ ስለሚያውቃት በቃ ይሄ አብሮነቱን ማለት ነው በጣም አጥብቆ ነው የሚይዘው ማለት ነው። ምክንያቱም መለያየትን ስለሚያውቅ ማለት ነውና አሁን ላይ እንዲህ በዲስታንስ ላይ ያላችሁ ሰዎች ካላችሁ የምር ነው የምላችሁ እግዚአብሔር ከሌለበት በመሃላችሁ እግዚአብሔርን አስገቡበት። እግዚአብሔር ካለበት ደግሞ በደንብ አጥብቃችሁ ይዛችሁ ከእግዚአብሔር ጋር ወነት ማንኛውም ሰው የደረሰበት ደረጃ መድረስ ይቻላል ማለት ነው። አብሮ መሆን እግዚአብሔር አምላክ የተዋደደን ሰው አንድ ላይ ሳያረግ አያርፍም። በቃ መድኃኒዓለም ስራውን ይሰራል። ስለዚህ ሁላችሁም በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ የምሬን ነው የምላችሁ እግዚአብሔርን በመሃል አስገብታችሁ የምሬን ነው የምላችሁ ይሳካል ማለት ነው ይሆናል ማለት ነውና በቃ ይሄ መታመኑን ምናምን ነገር ማለት ነው አትጨናነቁበት። ለእግዚአብሔር አሳልፋችሁ ስጡ። የምሬን ነው የምላችሁ እናንተ በእግዚአብሔር ታመኑ። እናንተ ለፓርትነራችሁ በቃ ማለት ላጋራችሁ ብላችሁ ሰው መታመን ያለባችሁ ለእግዚአብሔር ስትሉ በቃ ለእግዚአብሔር ስትሉ መታመንን ለራሳችሁ በውስጣችሁ ካስገባችሁት የዛ ሰው መታመን እናንተን ብዙ የሚያስጨንቃችሁ ምክንያቱም ሁሉን ነገር ለእግዚአብሔር አሳልፋችሁ ስለሰጣችሁ ማለት ነውና እምነት በጣም ወሳኝ ነገር ስለሆነ ማለት ነው በሪሌሽንሺፕ ላይ እምነት ወሳኝና አስፈላጊው ነገር ስለሆነ እንግዲህ እምነታችሁን በእግዚአብሔር አምላክ ጥላችሁ እንግዲህ አጋራችሁንም በጸሎት እያሰባችሁ ተማምናችሁ አንድ ላይ መኖር ይቻላል ማለት ነው። መጨረሻ የምትይው ነገር ካለሽ? ምንም ያው እንዲህ ስንል ግን የመጥፎ ነገር እያያችሁ ከዛ ሰው ፐርሰናሊቲ በጣም ዝም በሉ ማለት አይደለም። አንዳንድ ሰዎች አሉ የምርም እያስመሰሉ ግን ያልሆኑ ብቻ ፐርሰናሊቲ ከፐርሰናሊቲ በላይ ደግሞ እግዚአብሔር ተጨምሮበት ያለውን ነገር በእግዚአብሔር እይታ ለማየት ሞክሩ። እውነት ነው። ውድ ቤተሰቦቼ እንግዲህ በጣም ትንሽ ፖይንት ነው ያነሳነው። በጣም ሰፊ ነው። እንመለስበታለን። በጣም ተረጋግተን ተቀምጠን እንመለስበታለን። አሁን ከአእምሯችን እንዳይጠፋ ብለን ነው እንግዲህ ትንሽ እየቀርጸን ለእናንተ እናገራችሁ ብለን ነውና ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ሰላም አብሮን ይሁን። ሰላም ቆዩን። አሜን። ሰላም ቆዩን። ሰላም ሁሉ ውድ ቤተሰቦቼ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማታ ከፈት እግዚአብሔር ተከፈት